ከሴጣን ጋር አዝናኝ ኢንተርቪው አደረኩ። እሺ ሰላም ጤና ይስጥልኝ ሴጣን አልኩት። እምቢ ጦርነት በሽታ ይስጥልኝ አለኝ። አንተ ወይስ አንቱ እያልኩ ላውራ ስለው እድሜ ቁጥር ነው፣ ስራ ነው የሚያስከብረውም የሚያዋርደውም። በስራ ደግሞ ካንተም ሆነ ከአብዛኛው አበሻ ጋር ብዙም ስለማንራራቅ አንተ እያልክ ጥራኝ ሲለኝ አይ እንግዲህ ስነ ስርዓት ይሄን ሾርኔህን ተውና በአግባቡ የምጠይቅህን መልስ ብየው ቀጠልኩ። እኔ ምልህ ግን ሴጣን በአግባቡ ይገልጸኛል የምትለው ባህሪ ወይ ማንነት ምንድን ነው ስለው ታማኝ የሚለው በደንብ ይገልጸኛል ሲለኝ ሳላስበው ሳቄ ሲያመልጠኝ ስነ ስርዓት ምን ያስቃል ነገር አትፈልገኝ በእኔ ይብሳል ሲለኝ እሺ ይቅርታ ብየው እንዴት ታማኝ ነኝ አልክ ግን አልኩት። ግልጽ እኮ ነው እናንተ እንኳን አንዴ እንደኔ አንዴ እንደመላክ ባህሪና ማንነታችሁን እየቀየራችሁ ስትኖሩ እኔ ግን ለስንትና ስንት ዘመን ይሄው እስካሁን ድረስ በተሰጠኝ ማንነትና ባህሪ በታማኝነት አለሁ። ከዚህ በላይ ታማኝ መሆን አለ እንዴ አለኝ። የምለው ጠፍቶኝ ወደ ቀጣይ ጥያቄ ሄድኩ። እሺ በተለየ የምትወዳቸው ሰዎች እነማን ናቸው አልኩት። እንዳንተ አይነት ሰዎች እንዳይለኝ እየፈራሁ በተለየ መልኩ ከመወዳቸው መካከል በሰዎች መሃል ፍቅርና አንድነት እንዳይኖር እንደ ዘረኝነት ጥላቻና መለያየትን የሚፈጥሩ ፖለቲከኞች ዋነኞች ናቸው። በእርግጥ ለፍቅርና አንድነት የሚለፉ ፖለቲከኞችም አሉ፣ እነሱን አይጨምርም አለኝ። የሚያዝናኑና የሚያስቁህስ ምን አይነት ሰዎች ናቸው አልኩት። በነገራችን ላይ እኔ ዘው ብዬ ሰዎች ጋር አልመጣም። ራሳቸው ግብዣ ካደረጉልኝ ግን አልቀርም። ያው ታማኝ ነኝ ብዬ የለ። እናም ሰዎች ራሳቸው በፍቃዳቸው በገነቡት አስተሳሰብና እውቀት ወዳልሆነ ነገር ገብተው ሲጎዱና ሲሰቃዩ በእኔ ሲያሳብቡ ያስቁኛል፣ ያዝናኑኛል። እኔ በገዛ እጃቸው እሳቱን ለኩሰው ባደረጉልኝ ግብዣ ተገኝቼ እሳቱ ላይ ነዳጅ የመድፋት ስራ ነው የምሰራው። በትንሹ ምሳሌ ስጠኝ ካልከኝ አሁን ለምሳሌ አንድ የሆነ ባለትዳር ወንድ በገዛ ፍቃዱ አስቦበት ከአንዲት ላጤ ሴት ጋር ተገናኝቶ ቢያንስ ካፌ ወይ ባልጠፋ ሌላ ቦታ መጠጥ ያለበት ጭር ያለ ባር ሂደው ሞቅ እስኪላቸው መጠጥ እስኪጠጡ ድረስ እኔ ዝም ብዬ በትዝብት ነው የማያቸው። ከዛ በኋላ በሞቅታ ለብቻቸው ወደሆነ ክፍል ቢገቡ ይሄን የመሰለ ጮማ ግብዣ ላይ ተገኝቼ ስሜታቸውን ባላጋግል ለኔ ውርደትና ስራዬን በታማኝነት አለመስራት ነው የሚሆነው። ከዛ ስለማገጠ ትዳሩ ሲፈርስ ሴጣን አሳስቶኝ የሚሏት ሙድ በጣም ታዝናናኛለች ብሎ በሰፊ ሲያብራራልኝ በማስረዳት ብቃቱ እየተገረምኩ ጥያቄን ቀጠልኩ። ከሁለቱ ጾታ ለስራህ መቀላጠፍ የምትፈልገው የቱን ነው አልኩት። ያው እንደሚታወቀው ከድሮ ከፍጥረት ጀምሮ የምጠቀመው ተመሳሳይ ስትራቴጂ ነው። አንዱን ጾታ በደንብ ከያዝኩት ሌላው ተከትሎ ይሰለፋል። የሁለቱ ጾታ የህዝብ ብዛት ሬሺዮ 1:10 ቢሆን ራሱ አያስቸግርም። መቼም የትኛው ጾታ ብለህ የምትጠይቅ ጅል አይደለህም ሲለኝ አረ ምን በወጣኝ ወተት ነጭ ነው እስክትለኝ ድረስ ብዬ ቀጠልኩ። ከሃይማኖት ቦታ ትዕይንቶች የቱ ያዝናናሃል አልኩት። ብዙ ነገር ያዝናናኛል። በተለይ ግን በትምህርት በስራም ሆነ በሌላ ነገር አልሳካ ሲላቸው የሆነ የተሳካለትን ወዳጅ ስም እየጠሩ አሰርቶብኝ ነው በሚል ሙድ ሴጣን እንዳለበት የሚጮሃትን ነገር እንደ ተከታታይ ፊልምና ሲኒማ ተመስጬ እያየው ነው የምዝናናባት ሲለኝ በውስጤ ኧረ ምን ጉድ ነህ እያልኩ ቀጠልኩ። ፈጣሪ ግን አሁን ላይ ላንተ ያለው ስሜት ምን ይመስልሃል አልኩት። ያው ጠላታችሁን እንደራሳችሁ ውደዱ የሚለው ትዕዛዝ ለኔና ለሱ ሲሆን ባይሰራም ነገር ግን አንዳንዴ እኔ እንኳን የማላስበውን የሰዎችን ክፋትና መሰሪነት ሲያይ በቀጣይ ቅጣት አዝኖ ይሆን ተጸጽቶ ባዘነ ፊት የሚያየን ጊዜ አለ ሲለኝ በመጨረሻው ንግግሩ ፈገግ ማለት ብፈልግም ከላይ ስስቅ ደብሮት ስለነበር ፈገግታዬን ዋጥ አድርጌ ሳላስበው ውይ እኔ ራሱ የምር አሳዘንከኝ ስለው አዎ እንደኔ የሚያሳዝን ማን አለ? በቃ ካዘንክልኝ አብረን እንኑር አልልህም፣ ግን ለዛሬ ብቻ ቤት መጥቼ ልደር ሲለኝ አይ አንተ ደግሞ ትንሽ ፊት ሲሰጡ ታበዛዋለህ፣ አዘናግተህ ልትገባብኝ ነው አይሆንም አልኩት። ብዙም በማይሰማ ድምጽ በለው የለብኝም ብለህ ነው እንደምታስበው ሲለኝ በደንብ አጥርቼ ስላልሰማሁት ምን አልከኝ አልኩት። ትንሽ ጸጥ ብሎ ከቆየ በኋላ እኮ ዝም አትለውም ይሰክሳል እንዴ ሲል ደንግጬ እንዴ ከማን ጋር ነው የምታወራው? አጠገባችን ሌላ አካል አለ እንዴ ስለው አይ በድህነት ሀገር የችግር ግዛት አስተዳደር የሆነው ጀለሴ ከውስጡ ሆኖ እያወራኝ ለሱ እየመለስኩለት ነው ሲለኝ በወጣትነት ያለኝን አቅም አሟጥጬ ሳልሰራ ለድህነት ሰበብ እየደረደርኩና ወደ ሌሎች ጣቴን እየጠቆም ስለ ድህነትና ችግር ደጋግሜ ሳወራ ነው የዚህ ዘርፍ ባለስልጣን ውስጥ የገባው ብዬ በውስጤ እያወራሁ በልበል ሌላ ነገር ሳትቀጥል ቻው ስለነበረን ኢንተርቪው አመሰግናለሁ ብዬ ጨረስኩ። እሱም ቀርበ ስላወራኸኝ እኔም አመሰግናለሁ በል ቻው ቲክቶክ ላይ የማጋግለው የሆነ አጀንዳ ስለማይጠፋ ወደዛ ጎራ ልበል ብሎ ሄደ።